ሰላም ጤና ይስጥልኝ የፍቅር ሚዲያ ቤተሰቦች እንደምን አላችሁ? እንግዲህ ዛሬው ምርጥ የአስቂኝ ቪዲዮ ስብስቦቻችንን እንጀምራለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ቪዲዮቻችን እንደታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየና አይዞህ መንጋሻ እንደነ ማረግ ማለት ነው። ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮቹ። አንተ ደግሞ ጨዋታ ትወዳለህ። ተው በቃ አትሳቅ፣ ይቅርብ። የሚያመልጥ ከሆነ እኔ ከአንተ ማድረሳል ጨዋታ መንግብ የጉርጓድ ያዛት መንጋሻ ባሽሽና እንትና አንተ ዳሰት ድሙ ነው እንደጣጣ ሞላ እሱ ብለህ ወደታች አርጋ ምንድን ነው እዚህ ላይ አራባላ አስካሪና ባሽሽና መንገ ፖፖ ሌላ እሺ ሌላ ሞላ እሱ ብለህ ወደታች አርጋ ምንድን ነው እዚህ ላይ አረባካቱ አስካለ አረባካቱ ኪንስ ማና ያጣ እዚህ ነው። ሌላ ታሪክ ውስጥ ነው። በጣም ያስቅ ቪዲዮ ነው። ወደ ቀጣይ ቪዲዮ ዛሬ እጭ ደግሞ መጣ። አንዴ እናውራ። የኔ ፍቅር እዚያው ላይ ወይ ረስቹ ዮኒ ማለት ኩስ ነው። አብራ አደግ ጓደኛዬ ዮኒ ይባላል። ነፂን በጣም ነው የምወዳት እንደ እህት። አንዴ ብቻችን እናውራ። እንዳትቆይ በቃ። በአደባባይ ስለኔና ስላንቺ የሚያክሰው ባለበት ምን እየሰራሽ ነው? ደሞ ሊጀምር ነው። በጣም ታምራላችሁ። ከማን ጋር? ከቤስት ፍሬንድሽ ጋር። በተለይ ወገብሽን ሲያክፍሽ። ካሌብ ከዚህ ልጅ ጋር እንዳጠረጠረኝ ብያለሁ። አንተ ስለማትታመን እንጂ። ሁሉ ጊዜ ስሜትን ማስረዳት ለወንድ ልጅ ይደክማል። ለክብሬም ተጨነቂ ማለት ጭቅጭቅ ከሆነብሽ በየራሳችን መንገድ እንጓዝ። ከኔ የተለየ መንገድ አለ? የሰው መንገዱ ስራው ነው። እንግዲህ በሁለት ተቃራኒ ጾታዎች መሀል ጓደኝነት ቤስት ፍሬንድ መሆን ይቻላል? ምንድን ነው አስተያየታችሁ? ኮመንት ቦክስ ላይ የዚህን ቪዲዮ ሀሳብ መነሻ በማድረግ እስኪ አስተያየታችሁ ስጡ። ወደ ቀጣይ ቪዲዮ እናልፋለን። ሻውን ከነሱ ጋር እየቀወጠው ነው። ደስ የሚል ዳንስ ነው። ባይ ዘ ወይ አዲስ አበባ ውስጥ ኢትዮጵያ ውስጥ ሻይ እንደሌለ ታውቃላችሁ? የሚገራርሙ ሻዮች አሉ። በእርግጥ ስለ ሻይ የሚያውቀው ዳቦ ነው። ክብራን ለምን አንዴ ቆይ እንመለስ ነው ወደ እንትና ክብራን ለምን እንደማናስወራ ተመልካቾች እንዲያውቁ ማለት ነው። ያልደግመው ምንም ማለት ኢትዮጵያ ውስጥ ሻይ የለም ማለት ነው። ስለ ሻይ የሚያውቀው ዳቦ ነው አልኳት። ላይ የዳቦ በሻይ ቀልድ ነው። ኖርማል ነው። ምንድን አስተያየታችሁ? ገብቷችኋል? ኖ ኮመንት አንደርስታንድ አላረኩም። ምን ያህል የገባው ኮመንት ይስጥ። እይንችንና ዛሬ የቀድሞ ፍቅረኛችን ቤት ሄደን እንጸጸታለን። ተከታተሉ። አሪጥልሻለሁ ሞት በሻአለሁ። አንቺ ጥሩ ሴት ነሽ። እውነት እኔ ላንቺ ቃል ገብቼ ሌላ ሰው በማግባት ጸጸት እውነት ላንቺ ነበር እኮ ቀለበት ያደረኩልሽ። አንቺ እንደሌሎች ሴቶች አይደለሽም። አልወረወልሽብኝ። ቀለበቱ ነው በሱ እኮ ነው የማገባው። እውነት እጅንችንና ቀለበቱን መልሳ ጣቴን ልትወስድ ነው። ሄሎ አስመላሽ ወርቅ ቤት መጣለው። ያሲ ነው አንደኛ የሚገርም ኮሜዲያን ነው። ፔንፉል የሆነ ስሜት ነው። የሆነ ደስ የሚል ሞመንት ላይ ሆናችሁ ትዝ ሲላችሁ ከሱ ተቃራኒ የሆነ ስሜት የሚያመጣ ነገር ትዝ ሲላችሁ
ፋይናንሻል ሊሆን ይችላል ሌላም እና በዚህ አይነት ስሜት ነው የሚሰማው። ስፔንፉል አቡሽ ና ሰላም በለኝ ና ተው እሺ ተው አንተ እንደዚህ ይደረጋል አንተ እንደዚህ አይነት ተንከሲስ ልጆች አሉ። እስቲ ጭንቅ መስከዛ አያስፈልግም ነበር እኮ አረ ብላ ብለሽ ተሸከሽ የመጣው ተው ከመንገድ እኮ ነው የመጣው ብላ እሺ ካልሽ እንግዲህ ምን አደርጋለሁ ምንድነው የምትበላው አንተ ስርዓት ምንድነው እንዴ እንግዳ እንደዚህ ይባላል እንዴ እኔ ምንም መብላት እፈልጋለሁ ለሱ የተፈጠረ አንተ እንዴ አትጨማለቅ በቃ ችግር የለውም ከኔ ጋር ይበላል ችግር የለውም እንዴ ወይ ተው በእናትህ አንተ ወይኔ አስቸገርክ ልጅ ባባ እንደዚህ ይደረጋል አትመልስም አታመጣም አረ ችግር የለውም እንዴ እኔ እኮ በልቼ ነው የመጣሁት ትጀምር ይሻለኛል ልጅ ምን ፈልግ ስልክ ምን አይነት ነው ጌም አለ የለኝ ጠቅ ነው ስልኬ ጠቅ ስልክ ነው ወይ ዳና እንዴ ዳና እንዴ ምን አደረገ አይዞህ ሰበበኛ ሲጫወት እኮ ወድቆ ነው አይዞህ ልማዱ ነው ተው አይዞህ ልማዱ ነው ወይ ልጆች እኮ አንተ ራስን የወደቀው እሰይ ይህ መተንከሲስ ነው ሲያንስበት ነው ጆሮ ግንዱ ማንደን ነበር እንደዚህ ቀልቃላ ልጅማ ከንግስት ሳባና ከንጉስ ሰለሞን የተወለደው ኢትዮጵያዊ ንጉስ ማን ይባላል? አብይ አህመድ የለውበትም። ኮመንት ሴክሽን ላይ ማን ነው መልሱ መመለስ ትችላላችሁ። እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉን ተዩና ወደ እኔ ቅረቢ ቤታችን እንዳይፈርስ የምለው ስሚ ክፉ ለሚዋደድ እጅ ነው ዝም ይላል እንታን ለማይጠቅመው ስለ ሰው ያወራ። የቀደሙ ልጅ እንደዚህ ነበር ጆሮ ማንደድ። ላስት ዊክ ትሬንዲንግ የነበረ ቪዲዮ ነው። የፍጭት ያንስ ገራሚ ዳንስ ነው። ጥቅማችሁ ታውቃላችሁ? በአስተምህሮ እስልምና አይፈቅድም። የተለያዩ አረብ ሀገሮች ላይ ብትሄዱ ጫት ልክ እንግዳ ሲመጣ በግ እንደማረግ ነው የሚቆጠረው። ጫት እኮ ቫይታሚን አለው አይደል? ቫይታሚን ሲ አለው፣ ቫይታሚን ቢ1 ቢ2 ቢ3 ስለዚህ ንቃም ጫት ቫይታሚን አለው የተባለው ንቃም ምንድነው እያሉ ያሉት እነዚህ ጤና ባለሙያዎች? እንቅስቃሴ የለም፣ ጫት ብቻ ነው ሰው የሚጠቀም። በየቀኑ 10 ሚሊዮን ሰው ጫት ይቅማል። ወንዶች ለማውራት ለመጫወት ኢዘር ጫት ይመርጣሉ ወይም ደግሞ አልኮል ነው የሚመርጡት። ሲቃም ጥሩ ስሜት ይሰማል። ሴቶች በጣም ይቅማሉ። ምርጫው የእናንተ ነው። የመቃም ያለመቃም ቫይታሚን አለው የተባለ ስለሆነ ጠቃሚ ነው ማለት ነው። በአንድም በሌላ መንገድ ኢንፐርሰን እኔ ጫት መቃምን አላበረታታም። እንግዲህ እነሱ ሪኮመንዴሽን ምንም ቢሆን ብዙ ጎጂ የጤና እክሎችን እንደሚያመጣ ይታወቃል። ስለዚህ የሚመከር አይደለም። ምን እያደረግሽ ነው? ምን አረኩ? ከኔ ጋር ሆነሽ ከሌላ ሰው ጋር ተጠቃቀሻለሽ እንዴ? አይ መስሎ ነው። ለማንኛውም እጄን ታጥቤ ልምጣ። ከሰው ጋር ነስ መሰለኝ። ስልክሽ ልጭኝና እናወራለን። አሁን እንዳትደውልሽ፣ ስልኬ እዛ ነው። ጭራሽ ተጠቃቅሰሽ ሽንት ቤት ሄጃለሽ? ምንድን ነው የምታወራው? ትሰሚኛለሽ? ከዚህ በኋላ አይንሽም ማየት አልፈልግም። ኡፍ ተይው ይሂድ። አይ ማውራት አለብኝ ከሱ ጋር። አንቺን የመሰለች ልጅ አመለጥኩ። ስልኬን ሰጥቼ ደውልልኝ። ከሱ ጋር ግን ያልጨረስኩት ጉዳይ አለ። ሊበላ። አረ ደፋር ነው። ደወለ። ሄሎ ሄሎ አባቢ። አይ ሂሳቡን ክፈዩ በቃ። ይመቻል። ይሄ ደግሞ የሚገርም ሿሿ ነው። ሿሿ ሰሩት ማለት ነው ባጭሩ።
አጭሩ ፊልም አድርጋን የሰራችው ገራሚ ስራ ነው። አንደኛ እንግዲህ የዛሬው የአጫጭር ቪዲዮ ስብስቦቻችን ይህን ይመስላሉ። አብራችሁ ስለቆያችሁ እናመሰግናለን። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።